ይሄ ስንት ነው የምትሸጪው? ዋጋው ለዚህ ሁሉ ስንት ይሆናል ዋጋው? 3000 ብር ለዚህ ሁሉ ልግዛሽ? ንግድ ባንክ አለሽ? ተማሪ ነሽ? ማርያም 3000 ብር ነው ለዚህ ሁሉ? እሺ ምን አይዞሽ። አካውንት ነምበር ስንት? 1029 82 173 አዚዛ ያው ልኬልሻለሁ። እሺ እኛው ዘፋለው ማስቲካዋ 10000 ብር ልኬልሻለሁ። ስለዚህ እሺ ጎበዝ አይዞሽ ቾኮሌት ልብላባት። ቾኮሌት ሻንሳ ለቅዱስ ነው ለኔ ቅዱስ ትፈልጋለህ ቾኮሌት? ቾኮሌት እሺ ነኝ። በጣም ሪል የሆነ ነገር ታውቃለህ። መንካት አይቻልም። በጣም ነው የሚያምረው። ወርቅ ነው የሚመስለው ደግሞ ወርቅ ነው እንዴ? የሱ ወርቅ አይደለም። ሁኖስ በጣም ይገርማል። ሁሉም ነገሩ ቀይ ለራሱ ያው ለንጉስ ላይ በስርዓት ሰላምታ እንደዚህ ነው የሚሰጠው። ምን ልበሳለ ምን እንደሚፈልገው በጣም ሰው ተብቷል። ይሄ ደግሞ ሻማ ነው የሚመስለው። እንዴት ክሬቲቭ ሊሆን ይችላል በዛ ጊዜ ነው። እንዴት እና በዚህ ካባቸው ነው የባትማን እንትናት ነው የባትማን አትመስልም? የራሳቸው እኮ ነው እነሱ የለበሱት ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሰኔ 23 1928 ዓመተ ምህረት በጄኔቫ ዓለም መንግስታት ማህበር ንግግር ያደረጉት ነው። ይሄ ድሮ ኢትዮጵያ ምንድን ነው? ድሮ ቤት ማን ነው? አሳያለሁ ታች። ይሄ ማን ነው? አይ ሁኖስ ወንበር ተሸክሞ እየሄዱ ነው። ለምንድን ነው አላውቅም። ስብሰባ ነገር ምናምን ይሆናል። በቃ የዛን ያን ያህል መኪና ስላልነበረ ይሄ ነው። ይሄ አሁን ያለበት ይሄ ሙሉ ግቢው ይሄ ነው። አሳያለሁ። እንደዚህ ያክል ሰው ነበረ። ያየኸው አሁን የቆምንበት አሁን ያለንበት ውስጡ ያ ነው። ይሄ የኛው ነው። ይሄኛው ነው። ይሄ አሁን ቅድም ያየኸው ትልቁ ይሄኛው። እሳቸውን አያቸው። ዲስ እቺ ያረጋችሁ አከት ነው ዳያ ይሄ ሰላም እንዴት ነው የሚሏቸው? እየፈረሙ ነው እንዴት ነው? በ1928 በእንግሊዝ ያወሩ ነው። አይቻቸው አላውቅም እንደዚህ በቪዲዮ የእውነት እናዚህ ትሙት በቪዲዮ ላይ ማርያምን እንዲህ ጋይስ። አሁን የምንገኘው እንግዲህ የኃይለ ሥላሴ ንጉሥ ኃይለ ሥላሴ ነው የሚባለው የኃይለ ሥላሴ ቤተ መንግስት ላይ ነው ያለነው። እዩት እንዴት አባቱ እንደሚያምር የድሮ ስታይል ነው ይሄ ምናምን። በስማ እኔ ጌም ኦፍ ትሮንስ የሚባል ፊልም አለ የውጭ ሀገር ፊልም እና ህይወታቸው በቃ እንደዚህ ነው። ገባችሁ? በጣም ኮሚኒቲ ማህበረሰብ አለ፣ የተቀራረቡ ናቸው፣ አብረው ነው እራት የሚበሉት ምናምን እና እንደዛ ይመስላል። ይሄ በቃ የሆነ በጣም ቀረብ የሚያደርግ ደስ አሁን ምን ነበር መግቢያ ይሄ ግን አሻሽለው ነው እንደዚህ ነበር አይዱ አምናት ሹር ግን ያው የታደሰ ይመስለኛል አይደለ? እንግዲህ ኃይለ ሥላሴ ካሜራ ይጠቀሙ ነበር ከድሮ ይላል። በራቸውን በርም ስንት እኮ አንተ ያስፈራል። እስር ቤት ይመስላል።
ሄል ነው እንዴ አንተ ያስፈራል። ቤት ያለ በጠቢብነት እንደተሰራ ያሳያል። በድሮ ጊዜ እንደዚህ መስራት ማለት አስበው ምንድን ነው የተፈጠረው እዚህ? ለምንድን ነው የሆነው? ከዛ በዚህ ዙር ትወጣለህ ማለት ነው። በቃ ከዛ ያስፈራል። በጣም ትልቅ ኃይል ነበራቸው ማለት ነው። ኃይል ነበራቸው። ይሄ ንግስተ ሳባና የጠቢቡ ሰለሞን ታሪክ ይሄ ጠቢቡ ሰለሞን ነው። ጠቢቡ ሰለሞን ነው። ይሄ እሷ ኢትዮጵያዊት ናት። ያዝ ድምፁ የቱ ድምፅ ታውቃለህ? በጣም ምንድን ነው ድምፁ ግን እና እፈልገዋለሁ። ይሄ ነገር ይሄ ግሬስ አለ የስማ የጀግንነት እንትን ነው ውስጥ በቃ ተገናኙ። ታሪክ ነው ያ። እሺ ተገናኙ። ከዛ በኋላ ማንበብ አለብህ ላይ የት አለ? ኦ እዚህ ጋር። ከዛ ይኸው ቀለበት አሰሩ። ምንድን ነው ቀለበት አሰሩ። ከዛ ይኸው ባረከው። ቄስ ነው መሰለኝ ልጁ ነው ይሄ ላይ ከሷ የወለደው ልጁ ልጅ ወለዱ። ሰከንድ ሚኒሊክ ዘ ፈርስት ነው። ዋው ታቦተ ጽዮን ወደ ኢትዮጵያ መምጣት ታቦተ ጽዮን ታሪካችን ግን ማርያምን ታሪካችን እኮ በጣም እኮ እግዚአብሔርን በቃ የሚያስደምም ታሪክ ነው ያለው። ታውቃለህ? በጣም በቃ ላኪ አንተ ውጭ ሀገር ምን ያውቃሉ? ኬክ መብላት ማርያም አይደለ እንዴ? ኬክ መብላት